አንቺ ስለ ወንድ ልጅ ታለቅሻለሽ ግን የልጅ ፎቶ የለም። እግዚአብሔር ስለዚህ ወንድ ልጅ ጉዳይ አለኝ። እነሳለሁ እኔ አስተካክላለሁ። አሜን። ኤልያስ አዎ ማነው ስሙ? ኤልያስ። ስለ ኤልያስ እና ስለ ጽጌረዳ አይደለም? አዎ ስለ ጽጌረዳ። አዎ የኤልያስ ጉዳይ ከሆነ ሰው ሁሉ ፈርቷል። ካለበት ቦታ እንድነሳ ጠላት ተነስቷል። ግራ ተጋብተሻል። አዎ ግራ ተጋብተሻል። ቆይ ላንቺ ሁሌ ሐሳብ የሆነው የቤትሽ ጉዳይ ነው። አዎ ጌታ ሆይ ስለ ቤትህ ጉዳይ ስለ ትዳሬ ጉዳይ ምን ይሻለኛል የምትዩ ባለቤትሽ ጠዋት ይወጣል፣ ማታ ሌሊት ይገባል። ምታወሪ ሰው አተሻል፣ ምታናግሪ ሰው አተሻል። ደክመሽ ስትገቢ መቶ ያስጨንቅሻል፣ ግራ እንድትጋቢ ያደርጋል። ሌሊት ሌሊት ቁጭ ብለሽ ታለቅሻለሽ። ምታወሪ ሰው አታውቂም። በጣም ግራ ተጋብተሻል። አሁን ይሄ የልጅሽ ጉዳይ አስቀምጠሽ ዝም ብትይ ትዳር ጉዳይ ተጨንቀሻል። ለልጅሽ ብሎ ሐኪም ወረቀት ጽፎ ሰጥቷል። ደብዳቤ ሰጥቷል። ሲዲ ይነሳ ተብሏል። ይስራ ተብሏል። ለማሰራት ገንዘብ አተሻል። ምታናግሪ ሰው አተሻል። ምታወሪ ሰው አተሻል። ይሄ ባለቤትሽ ከሆነ ይሄ ሶብት ነው አይደለም? ይሄ ሶብት ነው። እዚህ ጋር በየነ ያየው ነኝ። ማን ነው? ባየነ። ምንሽ ነው? ባለቤቴ። አንቺ ስለ ወንድ ልጅ ታለቅሻለሽ ግን የልጅ ፎቶ የለም። አላስሽም? ስለሱ ወንድ ልጅ ታለቅሻለሽ። እስቲ እዛ ጋር ወንድ ልጅ አንድ ብቻ ነው ላንቺ? አንድ ብቻ? እስቲ አሜን። ስለዚህ ወንድ ልጅ ማለት ነው። አምጪልሽ እስቲ ምንም አታልቅሽ። እግዚአብሔር መልካም ያደርጋል። እሺ አሜን። ያው እግዚአብሔር ስለዚህ ወንድ ልጅ ጉዳይ አለኝ። እነሳለሁ እኔ አስተካክላለሁ። አሜን። ኤልያስ። አዎ ማነው ስሙ? ኤልያስ። አንድ እጃችሁ ከፍ ታደርጋላችሁ። እኔ እንዲህ ቢሆን ነው የምጸልያችሁ ዛሬ። የሞተው የእናንተ አይደለም፣ የተበላሸ የእናንተ አይደለም። ኢየሱስ የኔ አይደለም በል እስቲ። የሞተው የኔ አይደለም፣ የተበላሸ የኔ አይደለም፣ የተበላሸ የኔ አይደለም። የተበላሸ አይደለም። ምን መታሰቢ አንቺ መታሰቢ ስለ ኤልያስ እና ተነስቶ ያው ልጅ ስሚ ያው ልጅ ስለ ኤልያስ እና ስለ ጽጌረዳ አይደለም? ስለ ጽጌረዳ ያው ሁለታቸው ምን አይሆነው። አንድ ሰው ኢየሱስ ጌታ ነው በል እስቲ። ድገምና ኢየሱስ ጌታ ነው በል እስቲ። ላንቺ ሲታይ በር ነው ውጪ ታያላ። ድንጋይ ነው የምታየው። ቹት ጽጌረዳም ጠይሟ። አሜን። ያው ኤልያስም ያው አሜን አሜን። ኤልያስ ካለበት ቦታ ጠላት ለመነቀል ለማንሳት ከባድ ወጀብ ተነስቷል። ስለዚህ ከባድ ወጀብ በቤትሽ ቁጭ ብለሽ ታስቢያለሽ። ቁጭ ብለሽ ታስቢያለሽ። ላንቺ እረፍት የሚባል የለም። ሁሌ ጭንቀት ነው። ሁሌ ጭንቀት ነው። ውሎ ኮነሽ ቀን ጉሊቲ ማታ ጭንቀት፣ ቀን ጉሊቲ ማታ ጭንቀት። ልክ ገበያ ውለሽ ስትገቢ ጭንቀት ካንቺ ላይ አይነሳም። ሁሌ ትጨነቂያለሽ፣ ሁሌ ታስቢያለሽ። አንዳንድ ስራ እየሰራሽ እንኳን ወይኔ የልጆቼ ነገር እኔ እሰራለሁ ግን ልጆቼ ምን ይሆናሉ? አሁን የኤልያስ ጉዳይ ከሆነ ሰው ሁሉ ፈርቷል። ካለበት ቦታ እንድነሳ ጠላት ተነስቷል። ግራ ተጋብተሻል። ግራ ተጋብተሻል። መታራ አልፌ ወንጂ ገባውና ወደዚህ በኩል ምን አለሽ? እሱ ነው ወደዛ ነው ያለው። ወደ እንትን እየመጣሁ ነው ብሎኛል። ወደ ሀረር ለስራ ሄዶ ነው መሰል። ወደ እየመጣ ነው? ወደ ባሌ እየሄደ ነው። ወደ ባሌ ሮቤ። ኢየሱስ ጌታ ነው። መንገድ ላይ እየሄደ ስለሆነ ምንም ክፉ አይነካም። አሜን። ሁለተኛ እሱ ካለበት ቦታ እሱ ለማንሳት የተነሳ አውሎ ነፋስ ሁሉ ጸጥ ብሏል። አሜን። ከዛሬ ጀምሮ ለሱ ሰላም ሆኗል። አሜን። ጨለማ አገኝም። አሜን። ጨለማ አገኝም። አሜን። ጨለማ አገኝም። አሜን። ያው እግዚአብሔር እንዲህ ብሎኛል፣ ከዛሬ ጀምሮ መልካም አደርጋለሁ። አሜን። ስለዚህ ልጅ ጉዳይ ለአንድ ደቂቃ እንዳትጨነቂ። አሜን። እግዚአብሔር መልካም ያደርጋል። በምስጋና እንገናኝ። አሜን። ስንት ልጅ ነው ያለሽው? ሁለት ልጅ። እዚህ ያጆ ልጅ ውሰጂ። ኢየሱስ ማን ነው? ቆይ ላንቺ ሁሌ ሐሳብ የሆነው የቤትሽ ጉዳይ ነው። የቤትሽ ጉዳይ ጌታ ሆይ ስለ ቤትህ ጉዳይ ስለ ትዳሬ ጉዳይ ምን ይሻለኛል የምትዩ ባለቤትሽ ጠዋት ይወጣል፣
ማታ ሌሊት ይገባል። እውነት ነው። ጠዋት ይወጣል፣ ማታ ይገባል። እውነት ነው። ምታወሪ እሱ አትሻል፣ ምታናግሪ እሱ አትሻል። ደክመሽ ስትገቢ መቶ ያስጨንቅሻል፣ ግራ እንድትጋቢ ያደርጋል። ሌሊት ሌሊት ቁጭ ብለሽ ታለቅሻለሽ። ምታወሪ እሱ አታውቂም። በጣም ግራ ተጋብተሻል። ቆይ ልጥራሽ። ይህ ባለቤትሽማ ዛሬ ልያዘው? እሷ ፈቃደኛ አይደለችም። እስቲ አሜን። አንቺ አሁን ስለ ልጅሽ ስትጨነቂ እግዚአብሔር ሆይ ብለሽ የልጅሽ ጉዳይ በእግዚአብሔር ላይ ጥለሻል። ታያለህ በቃ ሁሉም ነገር ሞከር ማርቆስ አሁን ይሄ የልጅሽ ጉዳይ አስቀምጠሽ ዝም ብትይ ትዳር ጉዳይ ተጨንቀሻል። ለልጅሽ ብሎ ሐኪም ወረቀት ጽፎ ሰጥቷል። ደብዳቤ ሰጥቷል። ሲዲ ይነሳ ተብሏል። ይስራ ተብሏል። ሲዲ ይምጣና ይነበብ ተብሏል። ለማሰራት ገንዘብ አተሻል። ምታናግሪ ሰው አተሻል። ምታውሪ ሰው አተሻል። ይሄ ባለቤትሽ ከሆነ ይሄ ሶብት ነው አይደለም? ይሄ ሶብት ነው። እዚህ ጋር በየነ ያየው ነኝ። ማን ነው? ባየነ። ምንሽ ነው? ባለቤቴ። ያውልሽ አሁን ይሄ በየነ ይጠጣል፣ ይሰግርሃል። ይሁድ በየነ ካንቸር ወዝ ቸርች ይግባ ይችላል። አባቴ እስቲ አሜን አሜን ይችላል። አሜን ኢየሱስ። እዚች ውስጥ በኩል ኪስ ያለችው ጥቁሯ ኮት እንደ ጃኬት ሆና ውስጥ በኩል ኪስ ያለችው አሁን ዛሬ ራሱ ፈልጎ ቆሽሿል ስልም ፈልጎ ለብሶ አይደለ? እሱ ጠዋት ይዞ ሲበይ ማለት ነው። እቺን ሶብት አንቺ እዛ ኮቱ ዘርጌ። አሜን። ነገ ደግሞ እሱ ይታጠብ አትታጠቢ እንዳይታጠብ እሺ። ለብሶ ይድና እስቲ ይሁድ እንገናኝ። አሜን። እስቲ አሜን። አንቺ ቆሽሿል እንዳትለብስ ያልክ ጃኬቱ ለብሶ ጃኬቱ የማ እንደሆነ አንቺ አታውቂም። አላውቀውም። ለብሶ በመምጣቱ ብቻ ነው ማግኝታቂው። ይሄን ጃኬቱ የገዛለ ሰውየው በሱ ላይ 600 ብር አስደግሞ ቤቱ እንዳይስተካከል ብሎ ነገሩ እንዳይሰራ ብሎ ይሄን ጃኬት ሰጥቷል። ይሄን ጃኬት ይዞ ከመጣ በኋላ 1 አመት አየው፣ 7 ወር አየው፣ 8 1 አመት ከ9 ወር አየውና 1 አመት 9 ወር ሙሉ ይሄን ጃኬት አይቀይርም፣ አይጥልም፣ ይዞ ይሄዳል፣ ይዞ ይዞራል። ነገሩ ላንቺ አልገባሽም። እኔ ዛሬ ግራ ገብቶኝ አይዞሽ አይዞሽ ቆይ አይዞሽ። አሁን ዛሬ የመጨረሻ ቀን ነው። አሜን አሜን። ምንቴት መከራ ነው። ባያና ነው አይደል? ባያና ነው አይደል? ራሱ ባያና አይደለም? አንተ ባያና ይሁድ እንድትመጣ አዝዣለሁ። አሜን። ይሄ ደግሞ ይኸውልሽ ሲዲ ስካንም ይሰራ ይነበብ ደማነስ አላውለለ ያጅ ውሃ አንተ ብላቴና ደማነስ ባንቺ ላይ የለም። አንተ ደግሞ ነቢይ ትሆናለህ። ይሄን ውሃ ጠጪ። ከፈለሽ ከኢትዮጵያ ውጪ ማስመርምሪ። ደማነስ ካለ እኔ ነቢይ አይደለሁም። እስቲ አንሱ አሜን በል። ይሄ ውሃ ይዘሽ ሂጂ። ይሁት ራሱ ተመርኮ ባያና ይመጣል። እሺ አሜን። ትገረሚያለሽ። አሜን። እቺ ሶፍት ግን ጃኬቱ አድርጊ። ነገ እሱ ይታጠብ እንኳን ብል እንዳይታጠብ ለብሶ ይዳው ነው። ቦቱን ታያለሽ። ሰላም ሆኖልሻል። ቻው። እየታለ እጅ አንድ ሰው ከዚህ ሰዓት ጀምሮ የእናንተ ጉዳይ በኢየሱስን ቦታ ይዟል። ላይበላሽ ቦታ ይዟል። ላይበላሽ ቦታ ይዟል። ላይበላሽ ቦታ ይዟል። ሰላማዊ ሀዘን አይሆንም። ምን አይሆንም አልኩ? ቁም እስቲ ማቻታ ካባሳታ ቻካታ ላቲና ናይ እዚህ ጋር ሲያንሱ ከና ሀዘን አይሆንም በል እስቲ። ኢየሱስ ማን ነው? የ7 አመት ሸክም ይራገፍ። አዎ ይራገፍ በኢየሱስ። የስንት አመት አልኩሽ? 7 አመት 2012 ጀምሮ 7 አመት አዝናችኋል? አዎ አልቅሳችኋል? በጣም አሁንም ያለቀስኩ ነኝ። አይዞሽ ቆይ አለ እግዚአብሔር። አሁን ላንቺ ብቻ ሳይሆን ጌታ ለ8 ሰው ጸልይ ነው የሚለኝ። ለ8 ሰው አልኩ ማማ፣ ለ8 ሰው ጸልይ ነው የሚለኝ። የ8ታቸውም ጥያቄ እመልሳለሁ ነው የሚለኝ። አሜን። የ8ታቸው ነገርም አስተካክላለሁ ነው የሚለኝ።
ይሄ እኛ የምኖረው ቢሾፍቱ ነው። አዎ ቢሾፍቱ ነው። ላንቺ አጎት አዲስ አበባ አለሽ? የአጎቴ ልጅ አለ። አጎትሽ? አጎት የለኝ። የአጎትሽ ልጅ አዲስ አበባ ነው? ልጅ የአጎትሽ ልጅ እዛ አዲስ አበባ ነው? እሺ። ሁለተኛ ደግሞ ያዝኩ 1 2 3 4 ይሄ በጠንቆላ ስፒሪት የሚኖሩት በጌታ ነኝ ያሉ እያታለሉ በጠንቆላ የሚኖሩት ፋሚሊ እያየሁ ነኝ። እየሰማሽ ነው? እኔ አንቺ በጌታ ነሽ ብዬ ጴንጤ ነኝ ብዬ ምናምን ብዬ እንደዚህ አጅብ የሚሸኝሽ መንገድ የለም። ማየው ይሄ ነው ልሽ ፋሚሊ በአጎትሽ በኩል በአያትሽ በኩል እንደዚህ በጠንቆላ የሚታደሩት አይምሮ ማይሰራ ወንድም አለሽ? አይምሮ ወንድም አለሽ? አይምሮ ማይሰራ ጠብቂ። እሺ ቆይ ቀላል ያሉ እስቲ አሜን። ያው በሱ ላይ አሁን እናንተ አንዳንድ ሰዎች የዚህ ልጅ ጉዳይ ምንድነው የምትሉት እንጂ በዚህ ልጅ ላይ በአደባባይ ነው ማውራው። ያሰረው ከውጪ አይደለም፣ ከጎረቤት አይደለም፣ ከእናንተ ቤተሰብ ውስጥ ነው። አንዴ እጃችሁ ከፍ አድርጉ። በጌታ እናንተ ጋር እናንተ መስሎ የእናንተን በረከት የእናንተን ስኬት የሚሰልብና የእናንተን ጤንነት የሚገዳደር የትኛው ክፋት ኃይሉ ከዛሬ ጀምሮ ይገለጣሉ። አላማቸው ይመታሃል፣ እቅዳቸው ይመታሃል፣ ሐሳባቸው ይከሽባል። ኢሳይያስ ከናደ ይከሽባል። በልስቲ አይዞሽ። ስንት ልጅ አለሽ አንቺ? አንድ ልጅ። ይኸውልሽ መንፈሱ ይመታል። አሜን። ምንም አትዘኑ። አንድ ሰውዬው ይሞታል። አሜን። በኢየሱስ ተቀብያለሁ። ምንም ተስፋ አትቁረጡ። አራም ስሞት አብሮ የ36 ዓመት መርገም ይሰበራል። አሜን። ቻው። ይህን ሰው ወደዚህ ቦታ እንዴት እንደገባ አላውቅም። አው አማርኛው ለማውራት ቢሞክርም አማርኛው አይችልም። ጌታ ይባረክ። አሜን አትሉ? እኔ ሰውዬው እዚህ ጉባኤ ውስጥ ቁጭ ብሎ ማለት ነው እዚህ ይሄ የሙስሊም ቆብ ቁጭ ብሏል። ይሄ የሙስሊም ኮፍያ ይሄ ነጭ ቁጭ ብሏል። አሁን ከየት እንደመጣ አላውቅም። አሁን ኢየሱስ ማን ነው? የሚያውቅ ሰው አለ? ይሄን ጉባኤ እዚህ ታውቂያለሽ? ያንቺ አባትሽ እምሩ ታውቂያለሽ? የሱ አባት ዋው! ኢየሱስ ጌታ ነው። ማመድ እምሮ ያየው ማለት ነው። በላው ላይ እንደዚህ ተቀምጦ ያለ ኮፒያው ሲቀደድ አየው። እስቲ አሜን። ሻቫሳታ ቻካታላ ዲካ ቦሳታላ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ያንተ ጉዳይ ተስተካክሏል። ያው ከዚህ ሰዓት ጀምሮ እግዚአብሔር አስተካክያለሁ አለኝ። ሁለተኛ ሐዘን በቤቴ በህይወቴ በመንገዴ አይሆንም። ያው ከዚህ ሰዓት ጀምሮ ጸልያለሁ። አንድ ለሱ ብቻ ሳይሆን እናት ለ9 ሰው ነው የምጸልየው። እሺ ለስንት ሰው? ስንት ናችሁ? 9 ናችሁ? 7 ልጆች እሱና እናታችሁ። እሺ ያውልህ ሰላም ሆኗል። በዚህ ሰው ምክንያት ቤተክርስቲያን ይተከላል።